ጉዞ ስንሄድ ልብሳችን እየቆሸሸ ተቸገርን ላላችሁ ሰዎች ናቸው እነዚህ ልብሶች ያዘጋጀነው። ብዙ ጊዜ የተለያዩ ገዳማት ጉዞ ስንሄድ ነጭ ልብስ ለብሰን መሄድ የተለመደ ነውና እነዛ ልብሶች ከመቀመጥ ብዛት ሊሆን ይችላል፣ መኪና ላይ ያለ ቆሻሻ ወይ ደግሞ እርስ በርስ በመነካካት የቆሸሸ ሊመስል ይችላል የለበስነው ልብስና እነዚህ ልብሶች ደግሞ ከመነን ትንሽ ወፈር ይላሉ። ቻይና ሳባ የሚባሉ ጨርቆች ናቸው። በተለያየ ከለር አለ። እዚህ ላይ የተወሰነ ከለር ነው ለማሳየት እየሞከርኩ ያለሁት። እነዚህ ልብሶች ለብሳችሁ ገዳም ስትሄዱ ልብሳችሁ ምንም የቆሸሸ ሳይመስል እናንተም ኮንፈርት ተሰምቷችሁ ሳትረበሹ ለብሳችሁ መሄድ ትችላላችሁ። ከዛ ውጪ ለተለያየ ፕሮግራሞችም ይሆናሉ። ነጭ ልብስ መልበስ ለማይወድ ሰው ከለር ልብስ እንደዚህ ተዘጋጅቶ በተለያየ ቀለም በተለያየ አማራጮች አሉ። እነዚህ ልብሶች ወስዳችሁ ለፈለጋችሁት ፕሮግራም መጠቀም ትችላላችሁ። ፍሬ ዲዛይኖች ነን። እናመሰግናለን። የሰው ልጆች ተስፋ መድኃኒት ነሽና አዝኖ ለተከፋ